የቅናት ምልክቶች አሉ። የበሽታው ምልክቶች ልንገራችሁ። አንደኛ የምስጋና ለጋስ አለመሆን፣ ንፉግነት። እሱ የቅናት ምልክት ነው። ምስጋና የሚገባውን ሰው አለማመስገን፣ ዋጥ ማድረግ። ገብቷችኋል? እገሌ ደግ ነው ማለት አለመፈለግ፣ ክሬዲት መንሳት፣ ሰውን ዋጋ አለመስጠት ነውር ነው። እንደዚህ አይደረግም። ማመስገን ይገባል። ሰውን ባይገባውም አመስግነው ጉልበት ይሆነዋል። ዝም ብሎ ማመስገን አይደለም፣ በቦታው ነው ማመስገን። እንደው ዝም ብሎ ሰውን 24 ሰዓት ጀግና ነህ ሲሉት አይጣፍጥም፣ ይመራል። በቦታው ነው። በቦታው ሰዎች ለሰሩት ስራ እግዚአብሔር ይስጥልን ማለት። እኛንን መፈለግ የሌለብን ምስጋናውን፣ እኛ ግን ሌሎችን ማመስገን አለብን። ይሄ ምስጋና መንፈግ፣ የሰዎችን ዋጋ ክብር ማሳጣት ቅናት ይባላል።